ሰላም ቤተሰቦቻችን እንደምን አላችሁ? ጉዞ ተጀምሯል። እርግጥ ለሊት ነው የተነሳሁት። ኦልሞስት ወደ 10 ሰዓት ምናምን አካባቢ ነው የተነሳሁት። ዛሬ ቀጥታ ይሄን መስጂድ ብዙዎቻችሁ ታውቁታላችሁ። አዲስ አበባ ላይ እጅግ በጣም ከሚያምሩ ከሚባሉትም ካሉትም ምናልባት ግንባር ቀደም ከሆነው መስጂድ አንዱ ነው። የኑር መስጂድ ይባላል። በተለምዶ በኒ መስጂድ ነው የሚባለው። መሀል ፒያሳ መሀል ሀገር ላይ ነው ያለው። በጣም ታሪካዊ መስጂድ ነው። አዲስ አበባ ላይ ከተመሰረተው የመጀመሪያ መስጂድ በሁለተኛነት የሚቀመጥ ነው። አንደኝነትም ነው የሚለው አሉ እና እዛ ነው ያለነው። ጉዞ ልንጀምር ነው። ይሄው ኮስተር ባሳችንም ዝግጁ ነው። ጀማ አለ። ዛሬ ለየት ያለ ነገር ነው ማሳያችሁ። ይሄ መስጂድ ቀድሜ የተነሳውበት ምክንያት የዚህ መስጂድ መስራች የሆኑት ታላቅ ሰው አሉ። ኢሳ ሐምዛ ይባላሉ። እሳቸው ብዙ ታሪክ አላቸው እዚህ መስጂድ ላይ። ያለውን ነገር ልናሳያችሁ ጉዞ እየጀመርን ነው። ጁማ እዚህ ቱሉ ቦሎ ያለው መስጂድ ሰግደን እየወጣን አርፍደን ሌት በጣም ሆነን ስለወጣን ጁማ ቱሉ ቦሎ የምትባል ሀገር ላይ ያለች የምታምር በጣም በቃ ወደ ወልቂጤ ሲሄድ በጣም መወዳት መስጂድ ነች እና አልሐምዱሊላህ ጁማ እዚህ ተሰግዶ ጉዟችን እየቀጠልን ነው። ቦሎ ልጆች ምንድነው ከተማችሁ? እስቲ ንገሩኝ። የምታዩ የቱሉ ቦሎ ልጆች ካላችሁ ምድረው እዚህ ሀገር የሚታየው ሁሌ አልፍባታለሁ፣ ግን ይሄን ያህል ህዝብ ያለ አይመስለኝም ነበር። ዛሬ ዞር ስል በጣም ብዙ ህዝብ ይወጣል ይወርዳል ምናምን። ሻሆች እዚህ ሀገር ነው። እዚህ ሀገር ምን የሚታይ ነገር አለ? ረህመት ማሻአላህ ረህመት ጥሩ ነው፣ ደስ ይላል። ወደዚህ ሀይቅ ነገር ምናምን ነገር አለ። ሀይቅ የለም። የሚታወቀው በጤፍ ነው የሚታወቀው። በጤፍ ይታወቃል። ቱሉ ቦሎ በቾ የጤፍ ሀገር ይባላል። በቾ የሚባል የጤፍ አይነት አለ። ሰምታችኋል? በቾ የሚባል የጤፍ አይነት አለ። በቾ ጤፍ ይባላል። የበቾ ጤፍ ማሻአላህ። አዲስ አበባ መቼስ የምንበላው ጤፍ ከዚህ ነው። በቃ በብዛት አይ ጁማ ሙባረክ ሀቢቢ። በቃ ጉዟችን ልቀጥል ነው።
ምናምን ዓመት አልፎታል። አልተነካም፣ አልተቀየረም። እያንዳንዱ አንድ ሰው ሁለት ቆርቆሮ ከአዲስ አበባ በእግር እንዲያመጣ በውድድር እንዲያመጣ ተደርጎ ነው የተሰራው። ሸኾች የቆሙበት ነው። ነው ሌላ ዘመናዊ መስራት አላቃተንም። እሳቸው ቅርጽ ነው በመሰው ሱብሃንአላህ። ከምሁር ገዳም ነው የመጣው። አባ ጥጋቤ ነበር የሚባሉት እዛ ቄሱ ማለት እዛ ጋር ከሾሽ ጋር ይገናኙ ነበር በስምምነት። ከገዳም እንጨት ቆርጦ አምጥቶ መስጊድ መስራት መቻል ይቻላል። ያኔ ይታሰባል። አስቡት እንግዲህ እነሱ ግንኙነታቸውን ራሳቸው ያውቁ። ለማንኛውም ያን ሲፈቅዱላቸው ግን አሁን ቅድም ራቲባው ላይ እናያለን ያልኩት ለዚህ ነው። ራቲባውን አይታችሁ ከሆነ የወደቀው እንጨት አለ አይደል? የተቃጠለው እሱ ይሄ በቅርብ የተሰራ ነው። አቡል ጀበል እያሉ የተሰራ ያኛው የቆየ ነው። የሸኾቹ ደግሞ ቀድሞ የመጣው አሁን ቅድም እንዳልነው ከዛ ተቆርጦ መጥቶ ነው እንጨቱ። እና አባ ጥጋቤ ሲፈቅዱ ሰዎች ቄሶቹ ተቃወሟቸው። እንዴት ትሰጣለህ ምናምን፣ ግድ የለም ከቤተ ክርስቲያን ተቆርጦ እንትን የተሰራበት ከሆነ ሰውየው ህይወቱን ስለሚያጣ ለዛ ብዬ ነው የሰጠሁት አሉ። አውቀው ነው ነገሩ እንደማይሆን ይታወቃል። በዛ አይነት መጥቶ ነው። ይሄ ግድግዳው ነበረ መጀመሪያ የተሰራ ሊሰራ ያሰበው መስጊድ እና እንዲሁ የሃይማኖት ግንኙነቱንም ለማስተማር ከሌላ ሃይማኖትም ጋር የነበረውን ግንኙነት ለማስተማር ይቀመጥ ያሳያል ብለን የተው ነው። ዶቹ ምናምን ስታዩ አትጨናነቁ። ከመቶ ዓመት በላይ ነው መጀመሪያ የተተከለው ነው። እነዚህ መጀመሪያ የተከሉት ነው ማለት ነው። እንደምታውቁት የኛው ሐረማችን የወንድና የሴት ሐረም አለ። አንድ መቀላቀል አይቻልም። ያው እዛ ጋር አይታችሁ ከሆነ በቃጣው በኩል ወደዛ የሴቶች ሐረም፣ ከታች ሐረም ይሄ የወንድ ነው። በዛ በኩል ነው የሚገባው። መደባለቅ አይቻልም እና ጥብቅ ነው። እዚህ ያው የሸሪዓ ቤት ስለሆነ ሸሪዓ በጣም የሚጠብቅበት ቤት ስለሆነ መደባለቅ አይቻልም እና ሐረሙ የወንድና የሴት አለ። ይሄ ሸኾች የተከሉት ነው። ዛፌን የቆረጠ ጣቴን የቆረጠ አላሁ ህብረተሰቡም እንግዲህ ካለው ውዴታና አክብሮት የተነሳ ሸኾቹን ስለሚያከብር እሳቸውን ጣት አልቆርጥም ብሎ ነው ጠብቆ ለዚህ ሁሉ ዘመን ያቆየው ማለት ነው። እንሄዳለን ደግሞ አሁን ቀጥሎ ደግሞ ይሄ ማሾ ነው። እንደዚህ አይነት ማሾ አይታችሁ ታውቃላችሁ? እኔ እዚህ ነው ያየሁት። አዎ። እና እንዲህ ነው የነበራቸው ማለት ነው ሸኾች በዛ ሰዓት። እነዚህን ሁሉ ማየት ነው ማሾቹ፣ ሳይዛቸው ይለያያል። እነዚህን ሁሉ ነው የነበራቸው።
ጨለማ ውስጥ ኤሌክትሪክ ባልነበረበትም ዘመን እንዲህ አይነት አኗኗር ነበር የሚችሉት ማለት ነው። በጣም ዘመናዊ ነው የነበሩት ማለት ነው። ሸክላ ማጫወቻ ይባል የለም እንዴ? በጣም ፊሊፕስ ምናምን በዛ ነበር የሚታወቀው። ሸሆች ሸክላ ነበራቸው። 100 ዓመት ወደ ኋላ ሄዳችሁ እንድታስቡ ነው የምፈልገው። የትኛው ሸክ ነው? ቁርአን ምናምን ነው ነገራችን ላይ ዘፈን አይደለም። ምን አይነት ያኗኗር ስልት እንደነበራቸው ማየት ነው እንግዲህ ይሄ መስጊዳችን ተሰራበት ቀመጥ ብለው ነው መላጊያው ነው በር ይሰራበት። ይሄንንስ ምን ትገምታላችሁ? እርግብ አይደል? ቆንጆ ነው እርግብ። እሺ መልእክት መላኪያ። እሺ ይሄ ፋኖስ ነው። መብራት መንገድ ይዞ ድሮ አዎ የሚኬድበት ነበር ነው ይሄ ያሳየሁት። አቡል ጀበልም ነበራቸው። ምን አይነት ሸፎች ነበሩ? ምን አይነት መሻይፎች ነበሩ? ለኢልም የሚሰጡት ቦታ ምን አይነት ነው የሚለውን እንግዲህ ማየት ነው። ኪታብ ገንዘብ ደረሳዎቻቸው والمفهوم وما منا إلا له مقام معلوم وحق مشاع أو مقسوم قاله بلسانه وقيده ببنانه أكدر الأولاد الدانية قلبا وأوسخهم قلبا وأقلمهم خطا ونصيبا حظا حظا ونصيبا تراب أقدام الطلبة محمد زين الداني 1391 ሂጅሪያ የራሳቸው ማህተምና ረጅም ጊዜ محمد زين الداني ያለው ውሃ ይሄ ደግሞ የነሱ ሽቶ ነው። እስከዛሬ አላለቀም። በጣም የድሮ ነው እና እስካሁን እንጃ ፋብሪካውም ያቆማል። ቢጫ ቀዩን የሌለውን ኮፍያ ከአቡጀዲ ቆርጦ እያንዳንዱ ደረሳ የራሱን ኮፍያ እንዲሰፋ ነበር የሚደረገው እና እቺ ያለች እነዚህ የሉም እንግዲህ ቀረጾት ከዳና ጀምሮ ነው ሾኮች ያንን እየሰሩ ድሮ ኮፍያ ማስገባት አይቻልም። ኪታብ ማስገባት አይቻልም። በእጅ የሚጽፉት ምን የሚሉት እኮ ስለማያገኙ ያንን እያደረጉ ቆዩና እንግዲህ የተለያዩ ትግሎችን ሲያደርጉ ድሮ ኢትዮጵያ ውስጥ የምንኖረው ሙስሊሞች ምን ነበር የሚሉን? ኢትዮጵያ የሚኖሩ ሙስሊሞች ይሉናል እንጂ ኢትዮጵያውያን ሙስሊሞች አይሉም ነበር። ጋዜጣም ላይ በስነ ስርዓት ነበር ምን ደርሻለሁ በዛና እሱን ለመታገል ነው ይሄንን ያሰሩት። ኖ እኛ ሙስሊም በመሆናችን ኢትዮጵያዊነታችን ሊነጠቅ አይችልም። ማንም የሚሰጠን ነገር አለ። ኢትዮጵያዊ መብታችን ነው አለ። ኢትዮጵያ ዜጋ በመሆናችን የፈለግነውን ሃይማኖት የመከተል ያለ ስላሴ መንግስት ቢሆን ሃይማኖት የግል ነው፣ ሀገሬ ጋራ ነው ይላል መፈክሩ። ግን በተግባር የለም እናውቃለን። እና እንደዛ በሚሆንበት ሰዓት አይ እኛ ሙስሊሞች ነን፣ መብታችንን ሙስሊምነታችንን አንተውም ኢትዮጵያዊም ነን። ስለዚህ ያንን ለማሳየት ብለው አረንጓዴ ቢጫ ቀዩ ኢትዮጵያዊነትን ነው የሚያሳየው። አምስቱ ኮከቦች ደግሞ እስልምና ነው የሚያሳየው። ስለዚህ ሙስሊም ኢትዮጵያዊ ወይም ኢትዮጵያዊ ሙስሊም የሚለውን መልእክት ይዘው ነው ያሰሩት። ጥቅምት 23 ኃይለ ሥላሴ መጀመሪያ የነገሰበት የዘውድ በዓል ነበር። እዛ ላይ ተከታዮቻቸው አይሱሩር ፋይዱ ይመስሉኛል ግጥም እንዲጽፉ ነገሯቸው። ሌሎቹ ከዛ በፊት እንደዚህ የተለመደ ነገር አልነበረምና ዘራፍ የጠቅላ አሽከር ምናምን ነበር የሚባለው። እሳቸው ግን ግጥም እንዲገጠም አደረጉና ኃይለ ሥላሴ ያንን ሲያከብር ይህንንም በስጦታ ሰጥተውት ግጥሙ እንዲነበብ አደረጉ። እሱን የሚያሞግስ ቁጭ ብድግ ነው ያደረገው ነው የሚባለውና እንደዛ አድርገው ለትግል የተጠቀሙበት ነው። ታሪካም ማሳይም ምንም ማሳይም ሙስሊም ኢትዮጵያዊነትን የሚያሳይ አንድ ኢትዮጵያዊ ሼህ የሰሩት ዲዛይን ነው። በጣም
እንዴት ናችሁ? እና እንግዲህ ይኸው በንጋታው ተገኝተናል። በንጋታው ነው አሁን ይሄ የምታዩት። ሰው እዚህ የምታያቸውን ዳሶች ምናምን ጥሏል። እንግዲህ ያየሁትን ለመናገር ቃጥባሬ ላይ ያየሁት ነገር እውነት ለመናገር እኔ ከተማ ላይ ሆኜ አንዳንድ ነገሮች እንደምሰማው ምናምን አይደለም። እዚህ ከመጣሁ በኋላ እኔ ተኝቼ ሌሊት አውራድ ይባላል። ሌሊት ማለት ኦልሞስት ኦል ናይት ማለት ኦል ናይት። እኔ ያው እንቅልፋም ነኝ። እኔ ወቴቨር ይዛት አልችልም ማታ ማታ እና ኦል ናይት ዱዓ ሲደረግ፣ አዝካር ሲደረግ፣ የተለያዩ አይነት አውራዶች ሲደረጉ ወይም አውራድ ዚኪሮች ሲደረጉ ነው ስሰማ የነበረው ኦል ደ ዌይ ናይቱን ማለት ነው። ከዛ ፈጅር ሰግደው አላህን አመስግነው ፈጅር ሰግደው ዱዓ አድርገው ለሀገር ለምን ሰላም ዱዓ አድርገው ምን ብለው ነው ነገሮች ሲያልቁ ያየሁት እና ምንም ይላችሁ ኦል ደ ዌይ ይሄ ከዚህ ከአጥሩ ውጪ ከዚህኛው አጥር ውጪ የሴቶቹ መግቢያ ወደዛ ሁለታች ነውና ሙሉ በሙሉ በቃ ምንም በጣም ሰፊ ነው። እንደምታዩት ነው ግቢው በጣም ሰፊ ነው። የእነሱ ድምፅ ወደዛ ይሰማል እና በሙሉ ይሄ ሜቢ ይደበላለቃል የሚል ስም ሲሉ ማታ እንደዚያ የሚባልም ነገር አለና ኦል ደ ዌይ ነው ብላችሁ ምንም ነገር የለም። ኦል ደ ዌይ እንዳለ ኮምፓውንዱ በሙሉ በዚህኛው ሳይድ ወንዶች ናቸው፣ በዚህኛው ሳይድ ደግሞ ሴቶች አሉና በጣም ብዙ ነገር ሊሰራበት የሚገባ ቦታ ነው። ስፔሻሊ እንደው ከሃይማኖቱ እንኳን አንጻር ወጣ እንኳን ብንል ይህን ሁሉ ጫካ መፍጠር የዚህ ወላይ ፓርክ ውስጥ እንደዚህ አይነት ነገር አታየውም። ሊትራሊ ፓርክ ብትገቡ ምናልባት ትላልቅ ፓርኮች ላይ ካልሆነ በስተቀር በጣም በቃ የሚገርም ነው። ይሄ መንገዱ ኦል ደ ዌይ የተስተካከለ ነው። በጣም ፕሮፌሽናል ወይ ነው የሚጠቀሙት። ዩት ይህንን ዛፍ ምን እንደሚያህል ዩት ይታያል። በጣም ብዙ ነገር የተማርኩበት ነው። ነገሮችን ቀርቦ ማየት፣ ነገሮችን መቶ ማየት ሞር ያስተምራል እና ጦር ከፈጀው ወሬ ፈጀው የሚባል ነገር አለ እና በወሬ ነው ብዙ ነገር እንትን ሲሆን ያየሁት። መታችሁ ብታዩት ጥሩ ነው ብዬ አስባለሁ። በማተርዋት መታችሁ ይህን ቦታ ይዩት። በጣም ካልም በጣም ብዙ ነገር የምትማሩበት ቦታ ይሆናል ብዬ አስባለሁ። ስለተከታተላችሁ አመሰግናለሁ። ዛሬ ነው ባይዘው የመውሊዱ። እኔ ግን እየወጣሁ ነው። ዛሬ ቅዳሜ ማለት ነው። እኔ እየወጣሁ ነው። ያው እኔ ራሴ ጉዳዮች አሉብኝ ከተማ አዲስ አበባ እና ሰዎች ዛሬ ነው የሚገቡት። እኔ ግን ዛሬ እየወጣሁ ነው። ያው እንደ ትናንትና ነው የወጣሁት። ያለው ነገር ይህንን ነው የሚመስለው። ሰላማችሁ ብዝት ይበልኝ። አመሰግናለሁ። ወዳችኋለሁ።